ራሷ እመቤታችን ምን እንዳለች አታውቁ ወገኖቼ? በጣም እኮ አስደናቂ ትሁት እናት ናት። ምን አለች መሰላችሁ? ትውልድ ሁሉ ያመሰግኑኛል አለች። አሁን እሷ የተናገረችውን ኢየሱስ ክርስቶስ ይሽራል ብለህ ታስባለህ እንዴ? ይኸውልህ አንዳንዶች እኛ ለሰው አናመሰግንም ምናምን እያሉ ሲያቆሙ ምስጋናዋን ያቆርጡለት ከትውልድነት እንደሚቋረጡ አላወቁም። ትውልድ ሁሉ ሲቀባበለው የሚኖር ምስጋና የእመቤታችን ውዳሴና ምስጋና ነው። ትውልድ ሁሉ በማኅፀን ያሉ፣ በመቃብር ያሉ፣ በብሔረ ሕያዋን ያሉ፣ በብሔረ ብፁዓን ያሉ፣ በሰማይ ድል የነሱ፣ በምድር የሚዋጉ፣ በበረሃ የወደቁ፣ ጤዛ የሚልሱ፣ በንጽህና የሚኖሩ ጳጳሳት፣ መነኮሳት፣ ደናግላን፣ ካህናት፣ ሌሎቹ አለው እመው በረሃኞቹ በሙሉ በእውነት ሲያደምቋት ተመስጠውባት ይኖራል። ትውልድ ሁሉ